ሰላም ሰላም በላይ ዩቲዩብ ሰላም ናችሁ? እንዴት ናችሁ? ሰላም የአላዛር ሰልጣኞች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ። እንግዲህ በሰለጠንኩበት ስም ስላልሰራሁኝ ነው እና ይቅርታ ጠይቃለሁ። አላዛር ሰላም ነው ወይ? እንዴት ነህ? አመሰግናለሁ። ያለንበት እንግዲህ ያው ታውቃለህ በስደት ሀገር ላይ ነው ያለሁት እና እንደ ልቤ ወጥቼ አይዳው አለኝ፣ ግን ያለሁበት ቦታ ወሳኝ ነው እና አይኔ ራሱ እንደ ሌባ እየሰረቀ ነው እና የአላዛር ሁለተኛ ሰልጣኝ ነኝ እና እንግዲህ ሰብስክራይብ ሼር አድርጉኝ። እንግዲህ ይዤ የምመጣው ምንም ነገር ስለሌለኝ ነው እዚህ ቦታ ላይ ማለት ነው። እኔ ህልሜ እግዚአብሔር ረድቶኝ ሞኔታይዝ እዚህ ሀገር እንደምንም ብሆን እኔ ሀገሬ ገብቼ መስራት አላማ ነው ያለኝ። ሀገሬ ላይ መስራት ነው የምፈልገው። እዚህ ሰው ቤት ሆናችሁ ምንም ነገር መስራት አይቻልም። ያው መክፈቴንም አያውቁም፣ አዲስ ነው ከፈት ከዚህ በፊት 2 ከፍቼ ዘግቻለሁ። ባለመመቻቸት ስልክ አለመያዝ ስለሆነ ማለት ነው። እና እንግዲህ ሁኔታውን አይታችሁ የኔን ሀሳብ ተረድታችሁ ያለሁበትን አይታችሁልኝ ሰብስክራይብ ሼር እንድታረጉኝ፣ ቪዲዮዬን እንድታዩልኝ፣ ላይክ እንድታረጉኝ እፈልጋለሁ እላችኋለሁ። እና ደግሞ ከዚህ በፊት በከፈትኩ ሰዓት ግሩፕ ነበር። እባካችሁ ግሩፕ ካለ ግሩፕ ውስጥ ቀላቅሉኝ። ግሩፕ ካለ የበፊት ሰብስክራይብ ግሩፕ ነበረን፣ የላይክ ቪዲዮ እንትን ነበረን እና አሁን ማንም የለኝም። ስልክ የበዛን ሰዓት ፎርማት ስለሆነ ሰውን ላገኝ አልቻልኩም እና ይሄ ነገር ካለም በእናታችሁ ጻፉልኝ፣ መልስ እንትን እላለሁ ማለት ነው። እና ይሄንን ነው የምለው። እንግዲህ ከወሬ ውጪ እኔ አሁን በዚህ ሰዓት ምንም አይዳ የለኝም እና ባለፈ ጊዜ ዩቲዩብ ፍላጎት ያደረብኝ እመኛለሁ። ሁሉንም ነገር ማድረግን እፈልጋለሁ። ታግዬ እምቢ ካለኝ መተውን ነው እንጂ አለመሞከርን ሀሳብ አላደርግም። መሞከርን በጣም ነው የምፈልገው ነው ማለት ነው። እና መሞከር በጣም እፈልጋለሁ። ታግለሽ ካልሆነ አልሆነም ነው፣ ታግለህ ካልሆነ አልሆነም ነው። ግን አንድን ነገር ሳትሞክሩ ሳትጀምሩ መተው መሸነፍ ይመስለኛል እና በጣም ሁሉን ነገር መሞከር እፈልጋለሁ። ግን ያለሁበት አገደኝ እና እግዚአብሔር ካለ ሀገሬ ገብቼ የምፈልገውን እንደምፈልገው መስራትን እፈልጋለሁ እና ይሄን ማለት እፈልጋለሁ ማለት ነው። ከዚህ የተለየ ደግሞ እኔ ዩቲዩብ መክፈትን ሀሳብ ያደረብኝ ከዚህ በፊት ቱቱካ የምትባል ዩቲዩበር ነበረች እና እሷ ናት ማዳም ቤት የምትሰሩ ከደሞዛችሁ ውጪ ዩቲዩብ ብትከፍቱ ባላችሁ ሰዓት ብትሰሩ ቢያንስ $50 ይሰራላችኋል ስትለኝ ነው። በጣም ሞራሉ በቃ እኔ በጣም በቃ ውስጤ በቃ እንትን አለ። በቃ አልችልም እኮ እንግሊዘኛ እኔ ማንበብ አልችልም፣ በፍጹም ማንበብ አልችልም እንግሊዘኛ። እኔ በትንሽ ነው አማርኛ ማነበው ማለት ነው። እና አንድ እንትን ነበረች ኬንያዊ ነበረች እና አንድ ቤተሰብ ውስጥ ነው የምንሰራው፣ ታማሞች ቤት ነው የምንሰራው እና ጁማ እንገናኛለን። ጁማ ተገናኝተን እስከ እሁድ አንድ ላይ ነን፣ አንድ እናታችን ቤት ስለምንሰበሰብ እና እዛ በቃ እኔ ቋንቋ ሰው ስለሚችል አንድ ሰው እኔ አሁን ኦሮምኛ የምችል ከሆነ ኦሮምኛ ስለምችል የኦሮምኛን ስፔሊንግ እችላለሁ ማለት አይደለም። እኔ አሁን እንደ ኦሮምኛ ክልል መወለዴ እኔ አንድ ነገር አልችልም። ኦሮምኛ ስሜን ማንበብ አልችልም፣ ስሜንም መጻፍ አልችልም። የተፈጥሮ ያደኩበት ቋንቋ ላወራ እችላለሁ በተፈጥሮዬ ማለት ነው። ከዛ ውጪ ግን የተወለድኩበትን ያደኩበትን ክልል ቋንቋ መጻፍም ሆነ ማንበብን አልችልም ማለት ነው። እንደዚህ ግን እኔ ሲመስለኝ የነበረው እነሱ እንግሊዘኛ ስለሚያወሩ በቃ ያው ይማራሉ ግን የበለጠ ያውቃሉ ብዬ ዩቲዩብ ካልከፈትሽ ብዬ እሷን ነበር ያስከፈትኩት። ከዛ እሷን አስከፍቼ ማለት ነው ዩቲዩብ ስቱዲዮ ሳይከፈትልኝ ለካ ቀርቷል። እዛ ከዛ ግሩፕ ውስጥ ገብተን ዩቲዩብ ስቱዲዮ ውስጥ ነው የሚታየው ሲሉኝ ዩቲዩብ ስቱዲዮን ከፍቼ እንትኑን አበራቦ ግን እንትኑ አልተከፈተም። ከዛም በኋላ በቃ ልጆች ያው ገብቶ ተረባርበው እንደምንም ተከፈተ። በዚህ መሃል ያው ካለሁበት
እዛ በ6 ወሬ እዛ ቤት ኮንትራት ሆኜ ልክ ገብቼ በ6 ወሬ ሳላቅ ሊያሳፍሩኝ ተነሱ። ከዛ በቃ ያው ስልኬ ሙሉ ፎርማት ካልተደረገ በስልኬ እንትን መጥቶ ሊይዙን ስለሚችሉ ከነ ስልኩ ፎርማት ተደረገ ማለት ነው። ከዛ ሁለተኛም ቆይቼ ከፈትኩኝ። በዛ በሆነ አጋጣሚ በቃ እሱም መስራት አልቻልኩም። ያው ጠፍቶ ሲሰራ ደግሞ ስልክ በጣም አስቸጋሪ ነው እና ዋይፋይም አታገኙም ብዙ በቃ እንትን ነገር ነበርና በዚህ የተነሳ በቃ ወደ ኋላ ቀረው አብሬያቸው ከጀመርኩት እና ብዙ ሊሆን ከአሜሪካ ራሱ ስሟ ጠፋብኝ። ግሩፕ አስራ ጌታን ግሩፕ አስራ እኛን እያበረታታች በጣም አሁን ራሱ ዩቲዩበር ላይ ናት። ስሟ ጠፋብኝ። አሁን በሜካፕ በጸጉር እንትን ላይ እየለቀቀች ነው እና በጣም ተባብራናለች፣ በጣም አግዛናለች። እንግዲህ አብሮ ለቀጠለ ሰው ማለት ነው። እኔ ግን እድሉን አልቀጠልኩም፣ አብሬ መሄድ አልቻልኩም እና ይሄን እላለሁ። እና አሁንም ቢሆን እኔ የመስራት ፍላጎት አለኝ። ሰብስክራይብ አድርጉኝ እላለሁ እና ይሄንን ነው የምለው እና እንግዲህ አሁን ደግሞ ድጋሚ በአላዛር የቲክቶክ የቴሌግራም ስልጠና እንትን ላይ ያው ተምሬ እንትን ብያለሁ ጀምሬያለሁ ማለት ነው። እግዚአብሔር ደግሞ ይሄን የመጨረሻ ያደርግልኝ እና ይሄንን ማለት እፈልጋለሁ። እግዚአብሔር ብረዳኝ እኔ መስራት ፍላጎት ነው በጣም ያለኝ፣ እውነት በጣም ነው የምፈልገው ይሄን ስራ መስራት እና እግዚአብሔር እርዳሽ በሉኝ፣ አግዙኝ፣ በጣም አግዙኝ። እኔም እንግዲህ የማዳም ልጅ ነኝ እና ይሄን እላችኋለሁ። በቃ ተባበሩኝ ነው የምለው፣ አግዙኝ እላችኋለሁ። እግዚአብሔር ፈቅዶ ደግሞ እኔ እውነት እኔ ሀገሬ ገብቼ መስራትን ነው የምፈልገው እንደ ልቤ። ለምን መሬት ላይ አልንከባለለውም፣ ጌታ ምስክሬ ነው። ለምን ክብልልልል አልልም። ይሄንን ነው የምፈልገው እና አንዳንድ ቀን ደግሞ ቆዩ እስቲ ጠብቁ፣ ያለንበትንም ሁኔታ አሳያቸዋለሁ። አንድ ልጆች ሳገኝ ያው ያለንበትን ቦታ አሳያቸዋለሁ። እግዚአብሔር ይረዳኛል፣ ያግዘኛል ብዬ ተስፋ አደርጋለሁ እና ሰብስክራይብ አድርጉኝ። እናታችሁ ነኝ፣ ለኔ እኩያ ላላችሁ ደግሞ እህታችሁ ነኝ እላለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይስጥልኝ፣ አመሰግናለሁ እላለሁ። ሌላ ምን ልበል? ያለሁበት እንግዲህ አንድ አይዲያ አምጥቼ ብቻችሁን መስራት መቼም ብቻችሁን ሁለት ተዋናይ አትተውነው ብቻ ሆናችሁ እና ይሄን እላለሁ። አንድ ቀን እንግዲህ ተውናለሁ ያለ እግዚአብሔር ያውቃልና በሚያዝናና በሚያስተምር በደንብ በሚያስተምር በሚያዝናና ነገር ይዤ እመጣለሁ እላለሁ። አመሰግናለሁ። እግዚአብሔር ይስጥልኝ።